ሳኮራን የለም ወይ የተገናኘነት ምነው ባንቺ እንጀራ ሁሉም ይቀናሉ እንዳንቺ አይበሉም ወይ ቀን ቀን እየሰሩ ሰላም ተይበላ ደስ ያለው ነው ወይ ሰው ሁላ መሳቁ ጥርስና ህፃን ልጅ ችግርን አያውቁ ወዮ እናትን እኮ እናትን ነው ጥርስና ህፃን ልጅ ደግሞ ህፃን ልጅ ነው ሲተናኮል ነበር ሰውዬው ትልቅ ሰውዬ ነው እዛ ላይ ደግሞ በቃ የመጨረሻ ግን እዛው ነው የፈጠራት ህፃኑን ካየው ወዲያው ኢምፕሮቫይዝ ከኔ ነው እዛው ላይ ኦልሬዲ ኤክስፒሪየንስ ያላቸው ናቸው ጎበዞች ናቸው አይገባውም ህፃኑ አይገባውም ኦልሬዲ ቤተሰቦች ይገባቸዋል ያስተምሩት እና ሰውየው ግን የሆነ ትሬኒንግ ወስዶ እንደ ከተማ ድምፁ የሰጠ ነው ይችላል ከማሲንቆ ጋር ባይዘው ያን ቦሌ ላይ ማታ እንደዚህ ማሲንቆ የሚዞሩ አንገድ ላይ በቃ እንደዚህ ለፈረንጆቹ ለአረቦቹ እንትን ይሉላቸው ኢንተርቴን አድርገው አይ ትንሽ ትሬኒንግ ወስዶ ግን የሆነ ነገር ቢሰራ በጣም ጥሩ ነገር በጣም አሪፍ ነገር ነው ወደ ቀጣይ ቪዲዮ እስቲ ስማ ቢሊየነሩ ክርስቲያኖ ሮናልዶ ራሱ ማለት ነው በ41 ነው በ42 ዓመት ትናንትና ነው ያገባው አንተ በዚህ ኑሮ ማለት ነው ከኔ ጋር ለኮየ ፈጪ ኮንዶሚኒየም ለመኖር ምንድነው እንደሚያጣድፈ ነው ምንድነው እንጋባ ያሉ እንደዚህ ከኔ ጋር እንትን የሚያስፈልግ ነው ማለት ያንን ኤልሼፕ ሶፋ ለመግዛት እንደዚህ ጥርሻው በዳይፐር እንትን ነው ኤልሼፕ ግዴታ ነው ተው መጀመሪያ ተው እንቋቋም ተው ሳቢውን ያስተው ተው እናቴ ነገ እኮ አምስል አንተም ወጥተህ ሹገር ማሚ ክንት ሾፋለህ እኔ ሞጥቼ ስኳር አባቴ እንደዛ እንደወደድልክ እኔ በጉልበት አዳሪ እንጂ በወገበ ተዳዳሪ እንድትሆን አልፈልግም አሮጊ ትጣለች ይመስለኛል ጭራሽ ደግሞ ልታማልል ይመስለኛል ምናምን አይ እውነቷን ነው ያለችው ነገር እኮ እውነት አለው ከምን ከሆነ አላል የሆነ ነገር ይዘህ ብታገባ ወይም ደግሞ ብትገባ ይሻላል ያው እንትን አባባልም እኮ አለው እኮ ገንዘብ በ20 ልብ በ40 ነው የሚባለው ግን ክርስቲያኖ እኮ 5 ልጅ ውስጥ አስታቅፎ ነው ወልዷል ድግሱ ነው የቆየው እንጂ ኦልሬዲ ወልዷል አድርሷት ግን ያንቺ ሐሳብ ጥሩ ነው እንያዝ ምናምን ማለት በዚህ ዘመን ያው ትዳር መቼም የማይደፈር ነገር ስለሆነ ይሄ ፕሮፖዛል ይበል የሚያሰኝ ነው አይደል ተመልካቾቻችን ረጋ ብለን ብናገባ ሸቀል እንዳርጎ ይገርዙ ጥሩ ነው እኔም ወደ ሹገር ምናምን አለች ምርጥ ሐሳብ ነው ወደናል አሪፍ ነው በርቱ ኤልሼፕ ከዛ ላይ ደግሞ አይ ለእንትን ራሱ ትዳር ላለመያዝ ምናምን ያላቸው እንትን ሰው በቃ ኑሮ ቅድሚያ ለኑሮ እያለ ነው ጥሩ አሁን እቺ ሴት በቃ ቆይታ ማግባት ነው የምትፈልገው ማለት ነው ገባል ይሄ ደግሞ እንግዲህ ታየው ለተመለከተው ሴት በቃ እንዴ ማለትም ምን ችግር አይደለም ችግር የለውም ፖፑሌሽኑ ነው የሚቀንሰው በ20 ስታገባ የሚኖርህ ልጅና አሁን እሷ በ30 በ35 ምናምን ታገባ ከ20 እስከ 35 የምትወልዳቸው ልጆች ይቀንሳሉ ማለት ነው ስለዚህ የእናትነት ፖቴንሻል ላይኖራት ይችላል እሱ እየቀነሰ ቁጥር ግን ደግሞ ህዝብ የመጨመር እንትኑ ደግሞ ይቀንሳል ይመቻችሁ እንግዲህ 9462 ለመሽናት ብቻ እየተጠቀምኩበት ብዙም አልሸናም ሲሸና ራሱ ትንሽ ከባድ ነው ማለት ጊዜ ፈጣሪው ነው እንግዲህ ምን ነገር እኮ ምን ይባላል ምንም ማለት የማስተካከል የምትችለው ከፈጣሪ ጋር ስትሆን ልጅቷ እንዳለችው ነው የሆነ ነገር ያዛርግ ከዛ በኋላ ከኤክስትራ ማለት ከመሽናት መጠቀም ይጀምራል ያኔ
እንትኑንም ኮንፊደንሱንም ስለሚያገኝ ለምንድን ነው አንተ ደግሞ እየተከተልክ የምትቀርጸኝ? የምር ያስከፍለኛል እንዴ? ሲጀመር ወርቂቱ ነው ከዚህ በኋላ ስሙ ወንድ የሚባል ነገር የለም። እዛ ጋር ወርቂቱ ማርያምን ወርቂቱ ነው ስም እግዚአብሔርን ደደብ ነገር ነህ። ሂሳብ ታስከፍለኛለህ እንዴ? 4000 ብር እኮ ነው ደደብ ነገር አለች ማርያምን እግዚአብሔር ሲጀመር ወርቂቱ ከዚህ በኋላ ስሙ ወርቂቱ የምን ውዴ ና ወርቂቱ ነይ ከኋላ ሁኚ። እስከዛሬ ያረከው ሁሉ ተሰርዟል። ሲያስጠላው እናት በአዲስ አበባ መክፈል ከኋላ መኪና ቢኖሬ ከፍቼ ነበር ማስገባሽ። ቁም ና ና ብሩ ስጠኛውን ሳን 4000 ብሩን አምጣው። ማርያም ስጠኝ ብሬን ስጠኝ ማርያም። ሼር አይደል አልካ አንጣፋሽ ሼር አይደል አለች። አሁን ሼር ተባብለን ያያዘውታ በጣም ስግብግብ አቀየርኩ ስምህን ውዴ ማርያምን ወርቂቱ ነው ስሙ ከዚህ በኋላ ና ውዴ ከኋላው እግዚአብሔር ና አንተ 2000 ብር ነሽ ወልይ ዋና እናት ተስጠላ አንድ ቀን አያችሁ አይደል? አንድ ቀን ትከፍል ማለት ነው። የተጠቀሙትን ነገር ስንት ነገር እያወራች እንደሆነ 6 ወር ማለት ነው። ከመርሳረ ቆይች አንድ ቀን ስለከፈለች ወርቂቱ ብላ ስም አወጣች። ይሄን ያክል ነው የሴቶች ተጽዕኖ ማለት ነው። እያንዳንድሽ ማለት ነው ወንድ ልጅ ማለት ነው ራስሽን ማስከበራለሽ። ወንድነት ለሴት መክፈል አለ። ሰምተናል። ይሄን ግዳጅ ተቀብለህ እንደ ቻሌንጅ ነው። ይሄን ግዳጅ ተቀብለናል። 6 ወር ከፍሎ አንድ ቀን ስላስከፈላት ማለት ብቻ ስም አወጣችለት። እየተጎነተለ ነው ይሄ ወንድ ሐራስ እየተደረገ ነው። ይስማ ወንዱም ይስማ ወንዱም ይስማ። ብቻ ደስ ይላሉ። ግን ደስ የሚሉ ከፕሎች ናቸው። ይቀጥሉ ይበል የሚያሰኝ ነው። በጣም ከባድ ነው። በዚህ ኑሮ ውድነት ግን በቃ ያዋጣ ወይ ሼር አርጉ ወይ መክፈል ነው። ወይ ሼር አርጉ ወይ መክፈል ነው እኮ ወይ ደግሞ በቃ አይደለም ወይ ሼር ቢደረግ ይሻላል። አንድ ሰው ላይም ሲሆን ትንሽ እኩልነትም እየተባለ አይደለ እንግዲህ እዚህም ላይ እና በዚህ አጋጣሚ ግን ሴቶቻችን እናቶቻችን ህፃናት ላይ የሚደርሰውን ጥቃት እንቃወማለን። እንግዲህ በፍትህ አካላት ፈጣን ምላሽ እንዲያገኙ ከለላ እንዲያገኙ ጥሪ ለማስተላለፍ እንወዳለን ይህን ፕላትፎርም በመጠቀም። ስለዚህ የሴት ልጅን ጥቃት እንቃወማለን ማለት ነው። ይህን ሌሎቻችሁም ተቃወሙ። ያው እህቶቻችን ናቸው፣ ቤተሰቦቻችን ናቸው እና ልጆቻችን የሚሆኑት። ስለዚህ እንደዚህ አይነት ጥቃቶች ምናምን እንቃወም ይገባል። ያስ አንተ ማዘር እዚህ የሚያምሩ ማዘር እስኪናያቸው ቅጥቅጥ ምን ይሰራ ማለቴ ታክሲ ነው ዋና፣ ቅጥቅጥ ነው ዋና፣ ባስ ነው ዋና እያሉ እድሜያቸውን ሊበሉ ነው ሀሳባቸው። እንወደኛ እኛ መኪና እንገዛለን፣ እኛ ህይወት እንቀይራለን። እሺ እኛ ህይወታችሁን ወደ ለመለመ ስፍራ እንወስዳለን። ዋናው ላብ ነው፣ ዋናው ፍቅር ነው የምትልን ሴት እንዳሰማ ስፔሻሊ ወጣቶች እኛ ፍቅር ያስፈልገናል ነው፣ ፍቅር እኛ ያስፈልገናል። ሌሎቹ ግን እድሜያችሁን እየበሉ ነው። ኑ ወደኛ ቅጥቅጥ ባስ ምናምን አትበሉ እነሆ አትበሉ። አልቻለም እኔ ለሰባ ብሏል። በጣም በዙብን አልቻለም። ጋይስ ምን አይነት ጥሪ ነው? ቆይ ወገን ይሄን ብሔራዊ ጥሪ እንዴት ወደ ኋላ ማለት ይቻላል? እንሄዳለን እና ጊዜው ከፍቷል። ስንቃችሁን አዘጋጁ። ቅድም ለመሽነት ብቻ ነው የምጠቀምበት ያለው ለሱ እናደርሰዋለን። ይሄ ልጅ እዚህ መጥቶ መጠቀም ይችላል። አይ ጥሩ ነገር ነው። ጥሩ ጥሪ ነው ይሄ። ባጭ ከባድ ነው። ጊዜው ከፍቷል። የወደዳችሁት ሂዱ፣ ጥሪውን ተከትላችሁ
ኧረ ወገን እኛ ፕሮሞት ምናምን ያደረግን እንደዚህ ኤጀንሲ አይደለም ማገናኝ ኤጀንሲ ሆነ ተከፈሉ ችግር የለውም። ኧረ እሺ እኛ ህዝብ ጫ እኛ ልጆች ነን። ነገርሽ ጋር እንደዚህ ሴንሲቲቭ ኢሹ ላይ ግን ዝም ነው የምትላት ነገር አንተ እኔ ምንም ምን አልኩ እንትን ማለት ምን ዝም ነው እኮ የሆነ የምትለው ነገር እኮ አይጠፋምና የሆነ ነገር ማለት ያወራሽለት እኔም ብቻ እንዳደረብሽ ነው። በዛ ላይ ደግሞ እንትን እንዳትይ ነው በጣም ብዙ ስናወራ እንዳይረዝም አንተ አወጣ የሆነ ያስጨምር እንዳይረዝም ይሁንሽ እንዴ ነገርሽ ጋር ንገር እንደው ይገርማል ይደንቃል እኮ በጣም እንጂ ምና እጂሹ አያታዲ እንዲየመሰለ በዚህ ክረም ለብላ ምስኪንና አያታዲ ያሰማ ነው አይሰማህ ራ አያታዲው አልሰማህ አይም ምና ቆይ ማለት ዝም ብለህ ምና ያ ልምድ ነው ያ ጀሬዳስ አፈርኩ ምን ያላት ምን ታረግ ነው ምን እንደው እንዴ ለምን ጎሹ አሁን ሰማ ጎሹ ሰላም ልበልልኝ አየኛ የግብላ ሀገር ሰው ግን ይገርም ሰላም ነኝ እንደው እንዲህ አይነት ሰላምታ ቢቀርቡት አይሰማኝም ብሎ ደህና ናቸው አይ አንድ ሞተኳሽ ነው ባይዘ አይስቱ አይገርም በራሱ ስለሚተማመን ነው በቃ ከንቱኑ አለቀው አባቦት ብለሽ እንዴ በለጠ ደግሞ እዚያ ቆይ ሰላም ልበል አይ ኧረ ወይኔ ኧረ ደጉ አላገር ሚስኮል እንደዚህ በቃ ምንድን ነው ሚስኮል የሚባለው ወይስ ኮል ነው? ኮል ቪዲዮ ኮል ላይቭ ስትሪም ነው ወደ መስመር ነው ያስገባው ወደ እንዴ ማንዲ ነው እኮ ያስነሳው እንዴ ጎሹ አለቀ ታዲያ እነዚህ የሚሰሩት ኮሜዲ በሪያብል ኮሜዲ የሚሰሩት አሪፍ እንደውም እዚህ ላይ ደህና ናቸው። አሪፍ ሜንቶር ምናምን ቢኖራቸው በደንብ የሚሰሩ ሰዎች ናቸው። አይ በጣም ቆንጆ ነው። በዚህ ራሱ ቢቀጥሉ በጣም ቆንጆ ነው እና አሪፍ ሰላምታ ነው። ይቺ ነገር ከተማውን ትጀምር በምን ጀምሯለን? አሁን አዲስ አበባ በምን አይ መኪና ይገባባል በማለት በኮብል ወይ አሮስ በኮብልማ ገደልኩ በቃ በኮብል ብስተውስ እኮ ማለት አይሆንም። ኬፑን ስታይ ጭንቅላቱን ብትመታው ያው የክፍለ ሀገር ሰው ኬፕ የሚጠቀማል ያባ ጥይትም አይጠፋም ከእንትናቸው አይ ሰውየው ሪአክሽን ይኸው አሁን ሰማኝ ጎሹ ጎሹ ከፍቶሽ ናቸው እንትን አስደነገጥኩት ምናምን እያለ ነው አስደነገጥ ገዛ ደግሞ በላዩ ላይ ጥይት ተኩሰው አስደነገጥኩት ደግሞ ሌላ ሰውም ሊጣራ በዚህ መልክ እንዴ ጋሽ በለጠ አያበለጠ አረ ያበደ እና ተዝናኑበት። ወደ ክፍለ ሀገር ስትሄዱ ቶሎ ቤት ካላላችሁ በዚህ ነው በዚህ ሊጠሯችሁ ይችላል። ዙሪያችሁ መቃኘት አለባችሁ። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት ስራ ነው የምትፈልገው? ወላይ በል ከልብ ነው በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችህ እና መማር አለ እንዳያት ለምንድን ነው መማር ይልብክ? እሱኮ ምንም ማለት ለምን ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየህ ስለማታውቀው ትምህርት ምን ያደርግልታል? ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛል ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ ያላራት እዚህ እኮ ለምን ምክንያት ሂሳብ ላይ ጎበዝ ነህ አንተ? ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለም? እንቻለ ያጫወተ ትናንትና ያባተና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪር። ስለዚህ መቻል አትፈልግም? እሺ ምን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና አባት ምን ነው የምትፈልገው? ምን ነው ጤና ምግብ ቢገዙለት ምን ነው አባ ታዲያ ያበሉ እንደሚያደርጉ ወላሂ በጣም ትናንትና ደግሞ ተላካ ማት አልካ ኧረ ሌላ ቦታ ዘፍናል እኮ እስቲ ዝም በላ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ምን አገባሽ አይባልም ሰራላት እንዴ? ዋው ዛኪር እኮ ዛኪር አሜዚንግ
አስቀምጠው ዛኪር በቃ ማለት በዚህ እድሜው ብር የለመደ ልጅ ነው እና ስለ ትምህርት ብታወራው ላይገባው ይችላል። አሁን ላይ ማለት ነው በቃ ንግድ ነው በቃ ጀብሎ ምናምን ሰፋ ቢያደርጉለት እንደ አንተ 200 ብር እንዲህ ይሄ ስንት ነው እየተባለ የሚቆጥር ልጅ አንተ ተማር ምናምን ስትለው ያው ማንበብና መጻፍ ይችላል። ቤዚክ ኤዱኬሽን ስኪል ስለሆነ ማንበብና መጻፍ ቋንቋ ቢችል አሪፍ ነው። ጎን ለጎን ቢማር ምናምን ጥሩ ነው። ዛኪሩ ከቢዝነስ አስወጣታችሁ ቢዝነስ ነው ሐሳቧ። በዚህ ዲማ ከውሃ የወጣ ሰው ነው እንዴ ዛኪሩ በቃ የምር ጎበዝ ልጅ ነው። በጣም ዛኪሩ ስራው ላይ በዚህ አይምሮ ማለት በዚህ ስማርት አይምሮ ስራው ላይ ትምህርት ደግሞ ትንሽ ሰፖርት ቢያደርጉት ከዛ ደግሞ ወየናይት ወይ ምናምን ቢማር እንደዛች ማለት በዚህ ልጅ እኮ በዚህ እድሜው እኮ እንደዛ ጀብሉ ይዞ ምናምን መዞር እኮ የለበትም። ግን በቃ እንግዲህ ማለት ላይፍ ነው የአብዛኛው የኢትዮጵያ ሕዝብ ላይፍ ይሄ ነው እና ከቻሌንጅ ጋር ነው የምትኖር እና ዛኪሩም ያጣኔ ደረሳት። ግን ትምህርት ብትማር መልካም ነው። ዛኪሩ አንቺ መላጣ ከባድ ጩጬ ነች ዛኪሩ ይመቻት። እሺ እንዴት ሰላም ነሽ? ይሄ ቪዲዮ ስንት ላይክ ከገባ እራት ጋብዘኛል። እራት ብቻ ነው ቁርስ የለውም። እራት ብቻ ነው። ሶስት ላይ ክፉ 600 ላይ በእውነት ይገባል። 12600 ላይክ ነው 12600 ላይክ ነው። መጋበዝ ፈልጎ ነው። የኛ ሰው ደግሞ ከባድ ነው። ይተባበራል ለእንደዚህ አይነት ነገር ይተባበራል። የኛ ሰው እንዴ 50,000 100,000 ምናምን አይገባም። አይ ጀለስ ሌላ ዓላማ አለው ጀለስ 3 ላይክ ብለን ይጀምራል። 3 ላይክ ጓደኞቹ ላይ ያደርጉለት ከባድ ነው። ደግሞ ቁርስ የለው ማለት ይመቸው አይ አቢ እግዚአብሔር ይመስገን ዛሬ መክሰኞ ነው። መጠጥ የምጠጣው በሚጀምሩ ቀናቶች ብቻ ነው። ማክሰኞ፣ መሮብ፣ መሐሙስ፣ ማዕርብ፣ መቅዳሜ፣ መሁድ። አይ ተመቻረ አይ ግን እኔ እንደዚህ ተና አይዚ ብዙ ፕላትፎርሞች በቃ የሚመቹ ናቸው። አሁን አሪፍ ነው እንጂ በሚጀምሩ ማክሰኞ፣ መሮብ፣ መቅዳሜ፣ እሑድ እኛም እንደዛ እንጠጣለን። ከባድ አይተልሽ ቤቱ ሄደውና የማን ቤት እንደሆነ ታውቁ። በቃ እንደዚህ እኮ ነው የሚያሳልፍ። ነው እኮ ነው በለሽ ያስናፍቃል። ያንን ጊዜ በጣም ዋው ሰባዎቹ 80ዎቹ ሙዚቃ ያበደ ዘመን ነበር። ጥላውን በጣም ዘጎልደን ቮይስ በጣም በቃ ሲቀልጥ ምን ሲል ዋው እና ጥልሽ እና ንዋይ እና ሙሉቃን በቃ እንዲሰብሰብ ብለው ነው የሆነ ቤት ፊልም የሚያደርጉት ምናምን ልክ ጀማ ነው ልክ ይሆናል አይደል? በቃ ይሄ ያው ዝም ብለው ኢንጆይ እያደረጉ ነው። ገባ ቤት ውስጥ ነው በቃ ደስ ይላል፣ በጣም ደስ ይላል። እንግዲህ በመጨረሻ የጥላውን ሙዚቃ ጋብዘናቸው በሙዚቃ እንሰነባበታለን። በቀጣይ መልካም ሳምንት እስከምንገናኝ መልካም ሳምንት ይሁንላችሁ። ሰብስክራይብ እና ላይክ ሼር ምናምን ማድረግ እንዳይረሳ። ያሳይ ቤተሰብ እንሆን፣ ቤተሰብ ፋሚሊ እንሆን። ይመቻችሁ።
Hello,